በታላቋ ትግራይ ሪፐብሊክ ምስረታ ቀዳሚ ተግባራት መካከል ዋነኛው ከክልሉ አጎራባች አስተዳደሮችና ከሉዓላዊ ሀገራት ሳይቀር የመሬት ይገባኛል ጥያቄ አንስቶ ሰፊ የባህር በር የማግኘት ህልም ነበረ። የአሰብ ጉዳይ ሲነሳ በጊዜው በነበሩ የጂኦፖለቲካል ጉዳዮች ኤርትራ በአዲስ ድል አድራጊነት ቆማ ወደ ንግግር ብትመጣም በወቅቱ ከነበሩ እጅግ ውስብስብ ሶሺዮ-ፖለቲካዊ ሁኔታዎች አንጻር ምላሹ ምን ሊሆን እንደሚችል የሚገምት አልነበረም። የደህንነት መስሪያ ቤቱና መከላከያ እንዲህ ባለ ቤተሰባዊና ከአንድ ወገን በተሰባሰቡ ሰዎች ተጠርንፎ ሳለ እውን ሀገራዊ ለውጥ መምራት ይቻላል? ይህ ሲሲሊያዊ አፋኝ ገዳይና ዘራፊ መዋቅር ማፍረስ በራሱ ሊያስከትል የሚችለው መስዋዕትነትና ግጭትስ እንዴት ይመከታል? የደህንነት መስሪያ ቤቱ ከህግና ከደንብ ውጭ የራስ ወታደሮችና ሚዲያ መስርቶ ሰፊ ሀብት አጋብሶ መንግስትን ባሻው መንገድ የማዘዝ ስልጣን ያካበተ በጣም አደገኛ ኃይል ስለሆነ ጥቅሙ ሲቋረጥ ከየት ወዴት አምርቶ ምን ሊያስከትል እንደሚችል ለመተንበይ ነብይነት አይጠይቅም። ጠቅላይ ሚኒስትሩን አንድ ተቋሚ እስረኛ ካለኛ ይሁንታ ለምን ፈታህ ወይ አንተ ወይኛ እንተያያለን ብሎ የሚይዝት አካል ብዙ እንደሚያደርግ ቢታሰብ አያስገርምም። ሰኔ 16 ቀን 2010 ዓ.ም አዲስ አበባ በመስቀል አደባባይ በጠቅላይ ሚኒስትሩ ላይ የተቃጣው የግድያ ሙከራ የዚህ ምዕራፍ ቀዳሚ ትዕይንት ነበረ። ድርጊቱ ሲፈጸም እንዲህ ያለ አደጋን አስቀድሞ በማነፍነፍ መከላከል የነበረባቸው የመንግስት አካላት በስፍራው ነበሩ። ይባስ ብሎ የግድያ ሙከራ የተፈጸመባቸው መሳሪያዎች የወጡት ከደህንነት መስሪያ ቤቱ ነበር ቢባል ማን ሊያምን ይችላል? የእሳት ቀለበት ቅጽ 1 ያካበተውን ሀብት፣ ያሰለጠነውን የተማረ ሰው ኃይል፣ ያከማቸውን የጦር መሳሪያ፣ የዘረጋውን የጸጥታና የደህንነት መዋቅር፣ ያደራጀውን መሰል ዘረኛ ቡድኖች፣ በዓለም አቀፍ ተቋማት የሰገሰጋቸውን ካድሬዎችና የድለላ ባለሙያዎች፣ ለፕሮፓጋንዳ ስራ ያዋቀራቸውን የመገናኛ ተቋማት ተጠቅሞ መንግስትን በወራት ሳይሆን በቀናት አፍረክርኩ ተመልሶ 4 ኪሎ ከመግባት የሚገታው ምድራዊ ኃይል እንደሌለ ደጋግሞ ፎክሯል። የዶክተር አብይ አህመድ መንግስት መንበረ ስልጣኑ ሲጨብጥ ከዳር እስከ ዳር የጎፈረ ህዝባዊ ተቀባይነት ከማግኘት ባለፈ ሌላ መመኪያ አልነበረውም። ራሱን ለመከላከል የሚያስችል አስተማማኝ መዋቅራዊ ቁመና አልነበረውም። የመረጃና ደህንነት እንዲሁም የፖሊስና የመከላከያ ተቋማት በህወሓት ቤተሰባዊ መንግስት አባላት ተጠርንፈው የተያዙ ናቸው። እጅግ ከባድ ፈተና። ምን ማድረግ ይቻል ነበር? ጠቅላይ ሚኒስትሩ እኛ ከሌለን መንግስት የለም ኢትዮጵያም አትኖርም የተሰኘውን የወያኔ ሟርተኛ መፈክር ለማርከስ በአንድ ወቅት እንዳሉት ይህ እሳቤ በመሰረታዊነት ስህተት ነው። ኢትዮጵያ ውስጥ የፓርቲ እሳቤ ሳይኖር ኢትዮጵያ ነበረች። ኢትዮጵያ የኢህአዴግ አባት እንጂ ኢህአዴግ የኢትዮጵያ አባት አይደለም ሲሉ የገለጹትን እውነት በመንተራስ ኢትዮጵያን ማስቀጠል ወደሚያስችል ለውጥ በተስፋ ጉዞ ተጀመረ። ጉዞ በማዕበል በሚናወጡ ውቅያኖስ መሃል የመዋኘት ያህል ከባድና አደገኛ እንደሆነ አላጠራጠረም። ጥንታዊና ታሪካዊቷን ሀገር በአደራ የተረከበ አመራር ይህን መስቀለኛ መንገድ ተሻግሮ ወደ አስተማማኝ ደረጃ የማድረስ የውዴታ ግዴታ አለበት። ራሱን ለመስዋዕትነት ያዘጋጅ ዘንድ ግድ ነው። ሰኔ 16 ቀን 2010 ዓ.ም አዲስ አበባ በመስቀል አደባባይ በጠቅላይ ሚኒስትሩ ላይ የተቃጣው የግድያ ሙከራ የዚህ ምዕራፍ ቀዳሚ ትዕይንት ነበረ። ድርጊቱ ሲፈጸም እንዲህ ያለ አደጋን አስቀድሞ በማነፍነፍ መከላከል የነበረባቸው የመንግስት አካላት በስፍራው ነበሩ። ይባስ ብሎ የግድያ ሙከራ የተፈጸመባቸው መሳሪያዎች የወጡት ከደህንነት መስሪያ ቤቱ ነበር ቢባል ማን ሊያምን ይችላል? ፈተናው ከቃላት በላይ ነው። እንደ እስረኛ በተቆለፈ ቤት በስጋት ተውጠው የሚጠበቁት ጠቅላይ ሚኒስትሩ እኔ ከቆምኩለት ዓላማ ሳላፈገፈግ ህይወቴን እሰጣለሁ፣ ባይሆን ልጆቼ ለታሪክ ነጋሪና ለትግል ይትረፉ ብለው ቤተሰባቸውን ለስደት እስከ መዳረግ የደረሱበት ጥግ የጊዜውን ጨለማነት የሚያረጋግጥ በቂ ማሳያ ነበረ። መንግስት ከዚህ አረንቋ ፈጥኖ ለመውጣት በኢትዮጵያ ልክ የተደራጁ ብቁ ተቋማትን አስተካክሎ መገንባት ነበረበት። የደህንነቱና የመከላከያ መዋቅሮች የለውጡን ዓላማ ሊያራምድ በሚችል አግባብ መሰረት ነበራቸው። ህወሓት
የሚመጻደቅባቸው ዋነኛ መመኪያዎቹ ታከመው እንዳይድኑ አድርጌ በራሴ መንገድ ወልጄ አሳድጋቸዋለሁ የሚላቸው እኒህ ተቋማት ናቸው። በመሆኑም መንግስት እነኚህን ተቋማት ኢትዮጵያዊ ቁመና ለማስያዝ በቁርጠኝነት ወደ እንቅስቃሴ ገባ። ሰፋ ባለ እይታ በኢንፎርሜሽን መረብ ደህንነት ኤጀንሲ፣ ብሔራዊ መረጃ ደህንነት አገልግሎት፣ ፌዴራል ፖሊስ፣ መከላከያ ሚኒስቴር እና የፋይናንስ ደህንነት ማዕከልን ያካተተ ሴኩሪቲ ሴክተር ሪፎርም ኤስኤስአር የለውጥ ሙከራ ስራ መጀመሩ አስፈላጊ እንደሆነ ታምኖበት በሂደት ለውጡን ከየት እንጀምር የሚለው ጥያቄ ተነሳ። በአያሌ ምክንያቶች ሪፎርሙ በጥንቃቄ ካልተመራ አደጋው እንደሚያመዝን በመረዳት ከውጭ ሀገራት የተገኙ ተሞክሮችን ያገናዘበ መለኛ ጥናት ተካሄደም። በዛ ምሪት በመንግስት ውስጥ ሌላ መንግስት ሆኖ በእጅ አዙር ሀገሪቱን ሲቆርጥ ሲፈልጥ የኖረው የብሔራዊ መረጃና ደህንነት አገልግሎትን ለመቆጣጠር እንዲቻል በቅድሚያ ሹሙ አቶ ጌታቸው አሰፋ ከኃላፊነታቸው እንዲነሱ ተደረገ። እኒህ ግለሰብ ቀደም ሲል መስሪያ ቤቱን በኃላፊነት ይመሩ የነበሩ አቶ ክንፈ ገብረመድህንን በ1993 ዓ.ም በህወሓት ውስጥ በተፈጠረው ልማዳዊ መጠፋፋት ሲገደሉ እርሳቸውን ተክተው ለ17 ዓመታት መስሪያ ቤቱን የመሩ ናቸው። ግለሰቡ ርህራሄ የለሽ በሰብአዊ መብት ጥሰቶችና በመላ ሀገሪቱ ሲፈጸሙ የቆዩ ግጭቶችን በማቀነባበርና በመምራት እጃቸው በደም የጨቀየ ጨካኝ ሰው ናቸው። ሹሙ በተነሱ ማግስት ለሀገር ደህንነት እጅግ አስፈላጊ የሆኑ ሚስጥራዊ ሰነዶች፣ በውድ የተገዙ በርካታ ዘመናዊ መሳሪያዎች፣ ትጥቆችና ለዘመናት የተደራጁ ጥብቅ ቁሳቁሶች ሰርቀው ወደ መቀሌ ሸሹ። የአቶ ጌታቸው አሰፋ ከቦታው መነሳት ብቻውን ፈጣን ለውጥ እንደማያመጣ መንግስት አሳምሮ ያውቃል። አናቱን ከመቱ ስለታችኛ ይሟገቱ እንደሚለው ትንቅንቁና ለውጡ በብዙ ዘርፉ ቀጥሎ መከላከያን በተመለከተ በመጀመሪያ ኢታማዦር ሹም ጀነራል ሳሞራ የኑስ በተመሳሳይ ወቅት በክብር በመሸኘት ወደ ቀጣዩ ለውጥ ምዕራፍ ለመንደርደር ቢታሰብም ጉዞው ውስብስብና ፈታኝ ሆኖ ተገኘ። ህወሓት መከላከያው መቼም ቢሆን መዋቅራዊ ሰንሰለቱ እንዳይነካ ከተነካም ሙሉ በሙሉ ተንዶ ሀገር ያለ ጋሻ እንድትቀር አስልቶ ስለተፈነገው ሂደቱ ብርቱ ጥንቃቄ የሚጠይቅ ነበር። መንግስት በዚህ ረገድ ያጋጠመውን ስጋት ለመቀነስ ደረጃ በደረጃ በስልጠናና በተሃድሶ ለማቃናት ይቻል እንደሆነ ለመመርመር አስቦ ዳታዎች ቀርበው ሲታዩ የሚነበበው ሀቅ አስደንጋጭ ሆኖ ተገኘ። ለውጡ በአጫጭር ስልጠና ይቀርና በቀጣዮቹ 10 ዓመታት እንኳን በዋዛ የማይቃና ደንቃራ ሆኖ በመገኘቱ በቁርጠኝነት ስር ነቀል እርምጃ ተወሰደም። የደህንነት መስሪያ ቤቱና መከላከያ እንዲህ ባለ ቤተሰባዊና ከአንድ ወገን በተሰባሰቡ ሰዎች ተጠርንፎ ሳለ እውን ሀገራዊ ለውጥ መምራት ይቻላል? ይህ ሲሲሊያዊ አፋኝ ገዳይና ዘራፊ መዋቅር ማፍረስ በራሱ ሊያስከትል የሚችለው መስዋዕትነትና ግጭትስ እንዴት ይመከታል? የደህንነት መስሪያ ቤቱ ከህግና ከደንብ ውጭ የራስ ወታደሮችና ሚዲያ መስርቶ ሰፊ ሀብት አጋብሶ መንግስትን ባሻው መንገድ የማዘዝ ስልጣን ያካበተ በጣም አደገኛ ኃይል ስለሆነ ጥቅሙ ሲቋረጥ ከየት ወዴት አምርቶ ምን ሊያስከትል እንደሚችል ለመተንበይ ነብይነት አይጠይቅም። ጠቅላይ ሚኒስትሩን አንድ ተቋሚ እስረኛ ካለኛ ይሁንታ ለምን ፈታህ ወይ አንተ ወይኛ እንተያያለን ብሎ የሚይዝት አካል ብዙ እንደሚያደርግ ቢታሰብ አያስገርምም። ህወሓት ያገዛዝ ዘመኑን እስከ ምጽአት እንዲጠብቅለት በራሱ መንገድ የገነባው የመከላከያ መዋቅር በለውጥ እጆች ሲታሽ በትዕግስት እንደማይመለከት ግልጽ ነበረ። በተጨማሪም ህገ መንግስቱን እንደሌለ በመቁጠር መከላከያ በመርህ ደረጃ እንዲገዛበት በጎን ባዘጋጀው ሌላ ሰነድ ተቃራኒ ትዕዛዝ ጽፎ ሲተገብር እንደነበር ይታወቃል። ሰነዱ ሰራዊቱ የህገ መንግስቱ ሳይሆን የአብዮታዊ ዲሞክራሲ ዘብ እንደሆነና የፖለቲካ መስመር ከተነካ የኔ የሚላት ኢትዮጵያን ስለማትኖር እንዲዋጋ ያዛል። አስተሳሰቡን ከትግራይ ክልል የተገኙ ጦር አባላት ብቻ ሳይሆኑ እያንዳንዱ ወታደርን አምኖ እንዲቀበል በመቀረጹ ሪፎርሙ ከባድ ፈተና መጠየቁ ሳይታለም የተፈታ ነበር። ያም ሆኖ እቅዱ በታለመለት ጊዜ ከመዝለቅ አልተገታም። ባለመገታቱም ህወሓት ተደናገጠ። ቀድሞ እንደተጠበቀው ዘመናትን አሻግሮ የነደፈው ሴረኛ ያገዛዝ ስትራቴጂ መጨንገፉን ሲረዳ በሚስጥር ሲያደራጅ ከኖሮ ኃይል በተጨማሪ ቀን ከሌሊት
ሰራዊት እያሰለጠነ በመንግስትና በኢትዮጵያ ሕዝብ ላይ ብቻ ሳይሆን የአፍሪካ ቀንድ መልክዓ ምድራዊ ፖለቲካን ወደሚያናውጥ ጦረኛ እንቅስቃሴ ተሸጋገረ። ለዚህ ዘመቻ ተፈጻሚነት የቅርብና የሩቅ አይዞህ ባይ መንግስታቱ እየተማጸነ በአያቶቹ የባንዳነት አውራ ጎዳና ጉዞ ቀጠለ። ቡድኑ ወደ መቀሌ ተሰባስቦ ደጋፊዎቹ ከመሃል ሀገር ነቅለው እንዲወጡ ጥሪ አስተላለፈ። ከፌዴራል መንግስት ካቢኔ፣ ከህዝብ ተወካዮች ምክር ቤት፣ ከፌዴሬሽን ምክር ቤት ለቆ በመውጣት ቀን ቆርጦ ከዚህ በኋላ መንግስት የለም አለ። ህገ መንግስቱን በግልጽ ተቃውሞ የራሱን ምርጫ ለመካሄድ ወሰነ። በመከላከያ ውስጥ ላገለገሉም ሆነ በአዲስ መዋቅር ቦታ ላይ ያዙ የክልል ተወላጆች ሚስጥራዊ ተልዕኮ ሰጠ። ሴት ወንዱ፣ ትንሽ ትልቁ ከልሂቅ እስከ ደቂቅ ወደ ትግራይ እንዲከት በህቡ ጠራ። በረጅሙ ያቀደውን ስልጣን በኃይል አስመልሶ 4 ኪሎ የመግባት ህልሙን ለማሳካት ደጋፊና አባላቱን በገንዘብ፣ በቁሳቁስ፣ በመረጃና በእውቀታቸው ከጎኑ እንዲቆሙ፣ ይህ ሳይሆን ቢቀር በቤተሰቦቻቸውና በንብረታቸው እንደፈረዱ እንዲያውቁት አስጠነቀቀም። ከሁሉም የተቃውሞ ስልቶቹ እጅግ አደገኛው ታክቲክ በያሉበት ቦታ እንዲቀጥሉ መመሪያ ያስተላለፈላቸው አባላቱ በየትኛውም መንግስታዊ መዋቅር ባላቸው ስልጣን አንገታቸውን ደፍተውና ተመሳስለው መረጃ ከማቀበል አንስቶ ስራ እንዲበድሉ፣ በየደረሱበት አፍራሽና ከፋፋይ ሴራ እንዲያራምዱ፣ የኢኮኖሚ አሻጥር እንዲያስፋፉ የተጠቀመበት መንገድ ነው። በሰራዊቱ ውስጥ በመሪው የፖለቲካ ድርጅት፣ በተለያዩ ማህበራዊ ተቋማት፣ በግሉም ሆነ በሌሎች መንግስታዊ አካላት የሚገኙ አባላቱ በሙሉ ኃይል ተንቀሳቅሰው የሀገሪቱ ሰላምና መረጋጋት ሀዲዱን ስቶ ነውጥ እንዲፈጠር መመሪያ ሰጠም። ህዝቡ በብሔር፣ በሃይማኖት፣ በቋንቋ፣ በአመለካከት ተለያይቶ ነባር ማህበራዊ እሴቱ ተናግቶ ወደ መቆራረስ እንዲያመራ ከፍተኛ ገንዘብ መድቦ አክቲቪስቶቹን፣ ተከፋይ አግባቢዎች እንዲሁም ሰርጎ ገብ መረጃ ሰባሪዎችን በውስጥና በውጭ አሰማራ። መገናኛ ብዙሃን አውታሮቹ እልቂት ጠሪ ፕሮፓጋንዳ ማዝነፍ ጀመሩ። በጸረ ዲሞክራሲና በኢፍትሐዊ አስተዳደር የተካነው ህወሓት በሌሎች ጭንብል ስለ ዲሞክራሲያዊ ምርጫ ወሳኝነት፣ ስለ ህገ መንግስታዊ ስሪት ከበሬታ እየሰበከ ማምታታቱን ቀጠለ። ከ30 ቢሊዮን ዶላር ያላነሰ የሀገር ሀብት ዘርፎ ያላሸሸ ይመስል መልካም አስተዳደርና ብሔራዊ እኩልነት ካልተከበረ ሀገር ለአደጋ እንደምትጋለጥ አስፈራራ። ለመሆኑ ሀገር ሰላሟን አጥታ ለአደጋ እንድትጋለጥ ሲሰራ የኖረው ማን ነው? አያሌ የሀገር ሀብት የወደመበት፣ ብዙ ነፍስ የጠፋበት፣ የምንጊዜም ወዳጅና ወንድም ከሆነው ከኤርትራ ወገኖች ጋር ወደማያስፈልግ ጦርነት የከተተን ማን ነው? ወያኔ ወደ ስልጣን ከመጣ በኋላ ውስጡን ሲቋሰልበት የነበረውን የመሬት ይገባኛል ቁርሾ ቀስቅሶ ባድመን ለማስከበር በተሰኘ ጦርነት ወያኔ የራሱን ሰዎች በተለያየ ዘዴ ከኋላ መከታ እያስያዘ ከፊት ሌሎችን እየማገደ በብዙ ሺህ የሚቆጠሩ ኢትዮጵያውያን ሕይወት ጠፍቷል። ከጦርነቱ ማግስት ደግሞ ተወርሮ ድንበሩን በኃይል ያስከበረ መንግስት ባለበት ቆሞ ካሳ ይከፈለኝ ማለት ሲገባው አስቂኝ አጀንዳ ተሸክሞ በአደራዱኛ ቤቱታ ወደ አልጀርስና ወደ ዓለም አቀፍ ፍርድ ቤት ሄዶ በቆረጠው ዱላ አናቱን ተመቶ ተመለሰ። ገና ከጠዋቱ በሄርማን ኮሄን አደራዳሪነት ኢትዮጵያ የባህር በር ተጠቃሚነቷን በዓለም አቀፍ ሕግ እንዴት ሊታይ እንደሚችል ግንዛቤ ተወስዶ ለውይይት ጭላንጭል ሲታይ መለስ ዜናዊ እኛ ግማሽ ነፃነት አናውቅም፣ አሁን ያለው የኤርትራ ይዞታ አይነካም ብሎ በብስጭት አጀንዳውን አዘጋው። የባድሜ ጉዳይ ከዚህ ውሳኔ ጋር የተሳሰረ ዝምድና ነበረው። ዝምድናው እንዴት እንደተቃኘ በጥቂት እንዳሰው። ኤርትራ የኢትዮጵያውያንን ዘለቄታዊ የባህልና የህልውና ትስስር ለማላላት ህወሓት የፈጸመው ደባ በታሪክ መዝገብ ሰፍሮ እንዲኖር የማድረግ ሞራላዊና ህጋዊ ግዴታ አለብን። በርካታ ኤርትራውያን ሰብአዊ፣ ብሔራዊና ዲሞክራሲያዊ መብታቸው ተከብሮ በህብረቱ ጥላ ስር የመኖር ጉጉት እንደነበራቸው ይታወቃል። በተጋድሎ ዘመን መስዋዕትነት የከፈሉት ነፃነታቸውን በሸፍጥ ለማዳፈን የተሄደበትን መቃረቢያ በመቃወም እንደሆነ ለመረዳት አያዳግትም። ህግ ሃኤ በ1983 ዓ.ም አስመራን ተቆጣጥሮ ለውይይት በተቀመጠበት ወቅት የአሰብ ጉዳይን በተመለከተ ከአደራዳሪዎች በኩል የውይይት ፍንጭ ሲነሳ፣ በኤርትራ በኩል የመልስ ቃል ሳይሰማ አሰብ የኤርትራ ግዛት ነው፣ እኛ ግማሽ ነፃነት አናውቅም በሚል ቁጣ አጀንዳውን የያዘው መለስ ዜናዊ ስለመሆኑ
አሜሪካዊ ዲፕሎማት ሄርማን ኮሄን በቃልም በጽሑፍም ደጋግሞ መግለጹን ከላይ ጠቁመናል። ህወሓት ይህን ያራመደው ለምንድን ነበረም? ከታላቋ ትግራይ ሪፐብሊክ ምስረታ ቀዳሚ ተግባራት መካከል ዋነኛው ከክልሉ አጎራባች አስተዳደሮችና ከሉዓላዊ ሀገራት ሳይቀር የመሬት ይገባኛል ጥያቄ አንስቶ ሰፊ የባህር በር የማግኘት ህልም ነበረ። የአሰብ ጉዳይ ሲነሳ በጊዜው በነበሩ የጂኦፖለቲካል ጉዳዮች ኤርትራ በአዲስ ድል አድራጊነት ቆማ ወደ ንግግር ብትመጣም በወቅቱ ከነበሩ እጅግ ውስብስብ ሶሺዮ ፖለቲካዊ ሁኔታዎች አንጻር ምላሹ ምን ሊሆን እንደሚችል የሚገምት አልነበረም። ወያኔ በድርድሩ መሃል አሰብን ወደ ኢትዮጵያ የሚያስጠጋ ፍንጭ እንዳይኖር ለመከላከል አቅዶ አስቀድሞ መቃረቢያውን ጠረቀመው። ምክንያቱም ውሎ አድሮ ለነጻይቱ ትግራይ ባለቤትነት በሂደር ለማቆየት የጠነሰሰው ሴራ ነበረ። ለዚህ ተፈጻሚነት የኋላ ኋላ ይገዳደሩኛል የሚላቸው ኃይሎች አስልቶ የኃይል ግምገማ አድርጓል። የጅቡቲን አቅም እመክተዋለሁ በሚል ስሌት ገምግሞታል። አሰብ በኤርትራ ስር ቢቆይም ውሎ አድሮ በማደራጀው ኃይል ኤርትራን ለማሸነፍ ስለማልቸገር እወጣዋለሁ የሚል ሌላ ቀመር ሰርቷል። ዋና ስጋቱ በህዝብም ሆነ በቆዳ ስፋቷና በቀደምት ጠንካራ መሰረቷ ትገዳደረኛለች ብሎ ቁጥር አንድ የስጋት መነሻ አድርጎ የፈረጃት የገዛ እናት ሀገሩን ኢትዮጵያን ስለነበረ በክህደት እሳቤ ሰክሮ ከአደራዳሪዎች ብልጭ ያለውን መነጋገሪያ ርዕስ አዳፈነው።